ከዚህ በፊት ኤግዚት ኤግዛም ተፈትናችሁ ውጤት ያልመጣላችሁና እንዲሁም ደግሞ ተመዝግባችሁ ሳትፈተኑ የቀራችሁ ተማሪዎች ከእንደገና ፈተናውን ለመፈተን ሬጅስተር ለማድረግ የምትከተሉት ስቴፕ ነው ማሳያችሁ። መጀመሪያ ላይ በዚህ ሊንክ https ኤግዛም ኢንተርኔት እዚህ ቻናል ውስጥ ገብታችሁ በዚህ ዩዘር ኔም ገብታችሁ በዚህኛው ዩዘር ኔም ክሊክ አድርጋችሁበት ትገባላችሁ። እዛ ኮሜንት ስር አስቀምጥላችኋለሁ ወይ ኮሜንት ስር ገብታችሁ ሊንኩን በዛ ሊንክ ክሊክ አድርጋችሁ አውቶማቲካሊ ወደዚህ ዌብሳይት ወስዳችኋል ማለት ነው። ስለዚህ መጀመሪያ ለመግባት ሁለት ኦፕሽን አላችሁ። የባለፈውን በቀደም ፈተና የተፈተናችሁበትን ዩዘር ኔም የምታስታውሱ ከሆነ እዚህ ላይ ያኛውን ዩዘር ኔም ታስገባላችሁ። አብዛኛው ተማሪ ደግሞ አያስታውስ። ስለዚህ ማታስታውሱ ወይ ደግሞ ረስታችሁ ጠፍቶባችሁ ከሆነም ደግሞ ቀላል ነው፣ አሳያችኋለሁ። ይሄው እዚህ ጋር forgot your username ረስታል ወይ ይላል። click here to recover ነው የምናደርገው። አዲስ እንዲሰጠን ሳይሆን የምናደርገው ያ የበፊት የነበረውን ከእንደገና ሪከቨር እንዲያደርግልን ነው የምናደርገው። ስለዚህ እዚች ጋር ክሊክ አድርገን click here to recover የምትለው ላይ ክሊክ አድርገን ሪከቨር እናደርጋለን ማለት ነው። ስለዚህ በቀደም የተፈተንበት ዩዘር ኔም እናስገባለን፣ ፈርስት ኔም፣ ከዛ ፋዘርስ ኔም እናስገባለን፣ ከዛ የተፈተንበት ዩኒቨርሲቲ ቀደም የተፈተንበት ዩኒቨርሲቲ ስም እናስገባለን። ስለዚህ ልጁ የተፈተነው ጅማ ዩኒቨርሲቲ ነው። ስለዚህ ጅማ ዩኒቨርሲቲ ነው የምናስገባው። ስለዚህ ዲፓርትመንት ነው የሚቀረው፣ ዲፓርትመንቱንም እናስገባለታለን። ስለዚህ ማኔጅመንት ስለነበር ተፈተነው የነበረው ይሄን ኢንፎርሜሽን ሞልተናል። ከሞላን በኋላ እዚህ ጋር ሁለት ኦፕሽን አለ፣ ባክ አለ፣ ጌት ዩዘር ኔም አለ። ስለዚህ እኛ የምንፈልገው ዩዘር ኔምን ማግኘት ስለሆነ ጌት ዩዘር ኔም የሚለው ላይ ክሊክ እናደርጋለን። ከዛ በኋላ እንደምታዩት እዚች ጋር እንደምታዩት ዩዘር ኔማችን አምጥቶልናል ማለት ነው። ስለዚህ እቺኛ ዩዘር ኔም ኤዘር ታይፕ አድርገን ወረቀት ላይ ይዘን ከእንደገና እናስገባለን ወይ ደግሞ ኮፒ አድርገን እዚች ጋር ወደ ታች ወረድ ብለን ባክ የምትለውን እንመለሳለን ማለት ነው። ወደ ኋላ ወደ መጀመሪያ ፔጅ እንመለሳለን ማለት ነው። ከዛ በኋላ ዩዘር ኔም የምትለዋለች እዚች ጋር ኮፒ ፔስት እናደርጋለን። ስለዚህ ይሄን ኮፒ ፔስት ካደረገን በኋላ ኔክስት የምትለው ነው የምንነካው። ስለዚህ እኛ የምንፈልገው ሰው አምጥቶልን ከሆነ ኦኬ፣ ይሄው እኔ የምፈልገውን ሰው አግኝቻለሁ። ስለዚህ በዚህ መሰረት እንሞላለን ማለት ነው። ከሁለቱ ኦፕሽን ኮንቲኒው የሚለው ላይ ክሊክ እናደርጋለን ማለት ነው። እዚህ ጋር ደግሞ ቀጣዩ ስቴፕ አውተንቲኬት ዊዝ ፋይዳ። ሁሌም ኤግዚት ኤግዛም ከፋይዳ አይዲ ጋር የተያያዘ ስለሆነ አውተንቲኬት ዊዝ ፋይዳ የሚለው ላይ ክሊክ እናደርጋለን። ከዛም ፋን ነምበር 16 ዲጂት ያለው ፋን ነምበር ነው የሚጠይቀን። ስለዚህ 16 ዲጂት ያለው ፋን ነምበር እሱን እናስገባለን። እዚህ ጋር ኢንተር ዩር ፋን የሚለውን እናስገባለን። ከዛ በኋላ ጌት ኦቲፒ እቺኛዋን ክሊክ እናደርጋታለን ማለት ነው። ጌት ኦቲፒ። ስለዚህ ይልክልናል፣ ያን ቁጥር ይልክልናል። ስለዚህ ያን ቁጥር ተላከልን ቁጥር እዚህ ጋር 6 ዲጂት ቁጥሯን በስልክ ቁጥራችን ይልክልናል። እሷን እዚህ ጋር እናስገባለን ማለት ነው። ስለዚህ ቁጥሩ ልኮልናል። ስለዚህ የላከልንን ቁጥር እዚህ ጋር ኮፒ ፔስት እናደርጋለን። ስለዚህ ኮፒ ፔስት ካረግን በኋላ ካስገባን በኋላ እዚች ጋር ቬሪፋይ የምትለው ላይ ክሊክ እናደርጋለን። እንደምታዩት ቺኛዋ ካለችው I hereby confirm that the above profile matches the educational identity and the consent to proceed። በቃ ትክክለኛ መሆኑን ካረጋገጠን እዚች ጋር ራይት ካረግን በኋላ this is my profile continue የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ኤግዛም ሴንተር እዚህ ጋር የምንሞላው አሁን በአሁኑ ዙር መፈተን የምንፈልገው ቦታው ነው። ለምሳሌ ይሄ ልጅ አዲስ አበባ ከሆነ የሚቀርበው ወደ አዲስ አበባ፣ አዳማ ከሆነ አዳማ፣ ጅማ ከሆነ ጅማ። ስለዚህ ለሱ ለናትናኤል ጅማ ስለሆነ የሚቀርበው ጅማ ዩኒቨርሲቲ ነው የምሞላለት ማለት ነው። እዚች ጋር እንደምታዩት ጅማ ሰሌክት አድርጌለታለሁ። ስለዚህ ኮንቲኒው ላለው ማለት ነው። ኮንቲኒው ካረኩኝ በኋላ እዚች ጋር ስቴፑን ይነግረናል፣ እንዴት መክፈል እንዳለብን ይነግረናል። እዚህ ጋር መጀመሪያ በቴሌ ብር ነው የምንከፍለው። እሱ ደግሞ
ሲቀጣይ ዙር ደግሞ አሳያችኋለሁ። በስልክ ነው የሚከፈለው፣ ቴሌብር ላይ ነው የሚከፈለው። ጨረስ ወደ ቴሌብራችን እንመጣለን። ወደ ቴሌብር ከመጣን በኋላ ይሄ ሆም ነው። እቺ ሁለተኛ ምርጫ ላይ ያለችው ፔይመንት የምትለው ውስጥ እንገባለን። ከፔይመንት ውስጥ ከገባን በኋላ እዚች ጋር ኤዱኬሽን አሴስመንት የምትለው እዚች ጋር እንደምታዩት ክሊክ እናደርጋለን። እሷ ላይ ክሊክ ካደረግነው በኋላ ወደዚች ይወስደናል። ስለዚህ እዚህ ጋር የምናስገባው ፊደል አለ ኢንተር ሪፈረንስ ነምበር መጀመሪያ ላይ እዚች ጋር እንደምታዩት እንትናችን ላይ አስቀምጦልን ነበር። በካፒታል ሌተር ነው ሁልጊዜ የሚሰጠው። በካፒታል ሌተር የተሰጠንን ሪፈረንስ ነምበር እዚች ጋር በቴሌ ብራችን እናስገባለን ማለት ነው። የተሰጠኝ AMLLYQ እንዲህ አይነት ቁጥር ደግሞ ኦ እና 0 እንዲህ አይነት ነገሮችን ካፒታል አይ እና ኤልን ለይታችሁ በደንብ ኦር ደግሞ ማይመቻችሁ ከሆነ ኮፒ ፔስት አድርጋችሁ መጠቀም አለባችሁ። እዚች ጋር ነክስት እንላለን። ስለዚህ ኮንሱመር ኔም፣ ከስተመር ኔም አሁን ለምሳሌ ለናትናኤል ስለሆነ የሚከፈለው የናትናኤል ስም ነው መምጣት ያለበት። ታንለም በኋላ ነክስት እንለዋለን። ካደረገን በኋላ ፔይ ይለናል። ፔይን እንነካለን። ስለዚህ ፓስወርዳችሁን ምስጢር ቁጥራችሁን ታስገባላችሁ። ካስገባችሁ በኋላ በዚህ ሁኔታ ፊኒሽድ ይላችኋል። እዚህ ጋር በስልክ ጋር ያለው ነገር ጨርሰናል ማለት ነው። በስልካችን ከፍለን ከጨረሰን በኋላ ወደዚህ ነው የምንመለሰው። ወደዚህ ተመልሰን እዚች ጋር ፊኒሽ የምትለውን ክሊክ እናረጋታለን። ኦልሬዲ ከፍለናል። ስለዚህ እንደምታዩት ዩዘር ኔሙን አስገባለን። ስለዚህ ቅድም ሰጥቶኝ የነበረው ዩዘር ኔም እዚህ ጋር ፔስት አድርጌ ያስገባለሁ። ቅድም ሪከቨር አድርጌ ያገኘሁት ዩዘር ኔም ማለት ነው። ስለዚህ እዚህ ላይ ካስገባን በኋላ ኔክስት እንለዋለን። ስለዚህ እዚህ ጋር እንደምታዩት ያው የምንፈልገው ናትናኤል ኃይሌ ተሞልቶልኛል። ሁሉም ነገር በሰላም አልቋል ማለት ነው። ስለዚህ ማለቁን የምናረጋግጠው እዚህ ጋር ነው። ሬጂስትሬሽን ኮምፕሊትድ ይላል። ስለዚህ you have successfully completed your registration for the upcoming national exit exam ይላል። ያ ማለት ይሄ ልጅ ተመዝግቦ ኦልሬዲ ለፈተና ዝግጁ ነው ማለት ነው። በዚህ ሁኔታ በቀላሉ ለቀጣዩ ለኤግዚት ኤግዛም ፈተና ጊዜ ሳልፍባችሁ መመዝገብ ትችላላችሁ ማለት ነው። ሜቢ በጣም ካስቸገራችሁ እገዛ ከፈለጋችሁ እዚህ ጋር በሚታየው ስልክ ቁጥር ደውላችሁ ኦር ደግሞ በዚህ ቴሌግራም አናግሩና ሰፖርት ልናደርጋችሁ እንችላለን። ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ቻናላችን ደግሞ ሰብስክራይብ አድርጉና እዚህ ሌሎች ቪዲዮ በጠቃሚ ቪዲዮዎችን ስለምንሰራ ሰብስክራይብ አድርጋችሁ ቻናላችን ተከታተሉ። ጥያቄ ካላችሁ ጠይቁን። መልካም ቀን።